ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ መሽቡስ አስፈር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ እና በጣም ቆንጆ ነው፣ ሞክሩት። በቀዩ አለ በዚህ በአስፈሩም አለ ማለት ነው። አይሽ አስፈር ይባላል ማለት ነው። እና ወደ አሰራሩ እና እንዴት ናችሁ? ሰብስክራይብ አድርጉ፣ ሼር አድርጉ። ይጠቅማችኋል ብላችሁ ለምታስቧቸው ሼር አድርጉልኝ ውዶቼ። ኮሜንት ጻፉ። እስከ ወደ አሰራሩ ድስቱ ላይ ቅቤ እናደርጋለን። ቅቤውን በደንብ እናግለውና ከዛ ሽንኩርት እንጨምራለን። ቅቤው ይሄ ነው፣ በጣም ቆንጆ ነው። ከዘይት የተሻለ ነው ይሄ ማለት ነው። ሽንኩርታችንን እንጨምራለን። በረጃጅሙም በትንንሹም ቢከተፍ ችግር የለውም። ብዙ እንዳይለይ ብቻ ነው። ብዙ ሽንኩርቱ ጎልቶ ተርዙ ጎልቶ መታየት የለበትም ለመችቡስ ማለት ነው። እንደዚህ እንትን ነውና እስጋ ነጭ ሽንኩርት ፈፍቅ ያለው ነጭ ሽንኩርት እንጨምራለን። ሽንኩርታችንን ሚክስ እናደርጋለን በአንድ ጋር። ከዛ ዝጋ ቲማቲም ጨምር ያለው ቲማቲም በደንብ ቲማቲሙ እንዳይታይ እንትን እያልን በደንብ መቁላት አለብን። አዝጋ ኩዝበራ አለኝ። ኩዝበራችንን እንጨምራለን። ሸበትም ታላችሁ ሸበትም ትንሽ መጨመር ትችላላችሁ፣ ብዙ አይደለም ትንሽ። አዝጋ ቅመማ ቅመም አለ፣ ከሞን፣ ካሪ፣ ባህራት አረቢና እርድ፣ ቀይ በርበሬ፣ ትንሽ ጨው፣ እንደገና ደግሞ ሄል፣ ቢስማር፣ ትንሽ እየቀረፋ አለኝ ጨምረዋለን እና ቁንዶ በርበሬም አለው። እንደዚህ እንጨምራለን ማለት ነው። ከዛ በደንብ ሚክስ ታደረግነው በኋላ እዚህ ጋር ዶሮአችን አጣጥበናል። ዶሮአችን በደንብ አድርገን በከል በሎሚና በከሞን በደንብ ታጥባላችሁ። ሎሚ ያድርጉበት፣ ትንሽ ዘፍዘፍ አድርጉት እንደዚህ ጨማምራችሁ እና ከዛ በኋላ በእንትን በሸበካ አድርጋችሁ በደንብ ውሃ ይውጣ ከዶሮ ላይ ማለት ነው። እዚህ ጋር ሚጥሚጣ ጨምሬያለሁ። ሚጥሚጣ ቃሪያ 3 ፍሬ በደንብ አድርጋችሁ እንትን ትሉታላችሁ እና እንደዚህ ታደረጋችሁ በኋላ ከዛ ትንሽ 15 ደቂቃ በስልልና በደንብ እንቆለውና ውሃ እንጨምርበታለን። ውሃ ደግሞ ማሞቅ አለብን። ጋር ውሃ ጨመር ማለት ነው። ውሃውን ደግሞ እንትን ብለን 15 ደቂቃ እናቆየዋለን። 15 ደቂቃ ቆይተን ሩዛችንን እንጨምራለን። እና እንደዚህ እንትን ታለ በኋላ 15 ደቂቃ መከደን አለበት። ይሄው እንደዚህ እንትን በደንብ እንትን ብሏል። እዛ ጨው ታነሰው ጨው ጣል ታደርጉበትና ከዛ ሩዛችንን እንጨምራለን ማለት ነው። ትንሽ ከርነ ነው፣ ትንሽ ከደን ይበል። ከዛ ይሄው እንደዚህ ሆኗል። ከዛ ወደ ሩዛችን ይሄው ሩዛችን ለአንድ ሰዓት ያህል ዘብስፌዋለሁ በውሃ እና በደንብ እንደዚህ እንዘፈዝፈው ይረዛዝምልናል፣ ያምራል፣ በጣም ቆንጆ ይሆናል። እና እንደዚህ በደንብ እንትን ታልነው በኋላ በየደቂቃው መነካካት የለብንም። የመጀመሪያ ሰዓት ያስገባነው ሰዓት ብቻ ነው ሁሉም ቅመማ ቅመሙን እንዲያገኙ ሩዙ መነካካት ያለብን። ከዛም በኋላ ግን በየደቂቃው መነካካት ይሰባበራል፣ አያምርም ላይን ማለት ነውና እንደዚህ እንትን ታልነው እንደውም በሾካ ብትነኩት ጥሩ ነው። እና በየደቂቃው ሲነካካ ስለሚሰባበር በየደቂቃው መነካካት የለብንም ማለት ነው። እና ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ይጠቅማችኋል ብላችሁ ለምታስቡ ደግሞ ሼር አድርጉልኝ ውዶቼ፣ አበረታቱኝ፣ ሰብስክራይብ አድርጉልኝ ማሮቼ። በቀጣይ ቪዲዮ እስከምንገናኝ መልካም